ሰላም ሰላም፣ እንዴት ናችሁ? አላችሁ አለው እግዚአብሔር ይመስገን። እንግዲህ ለዩቲዩብ አዲስ ቻናል ከፍቻለሁኝ። እንግዲህ ጥሩ ምግብ ይዤላችሁ እንድመጣ ከፈለጋችሁ የአረብ ምግብ እንደዚሁም የተለያየ ኬኮች ምናምን እንድሰራላችሁ ከፈለጋችሁ እንግዲህ ዩቲዩቤን ላይክ፣ ሰብስክራይብ፣ ሼር በማድረግ ከኔን ተባበሩ። እንግዲህ ዛሬ የአረብ ምግብ ወይ ደግሞ ሳሎና የኢማራት እንዴት እንደሚሰራ አሳያችኋለሁ። ተከታተሉኝ። በመጀመሪያ እዚህ ጋር በሎሚ የታጠበ ዶሮ አዘጋጅቻለሁ ማለት ነው። በሎሚ በጨው ዘርዝፌ እዚህ ጋር ቀይ ሽንኩርትና ዝንጅብል ከነጭ ሽንኩርቱ ጋር የተፈጫለኝ። እዚህ ጋር የተፈቀፈቀ ቲማቲም 2 ፍሬ አለኝ። ቅመሞቹን ደግሞ እያረኩኝ ያሳየዋቸዋለሁ። ተከታተሉ። ግን በመጀመሪያ ነው እዚህ ጋር የማድረገው ዶሮዬን መጀመሪያ ያጠብኩትን ዶሮ በዚህ ሳህን ገለብጠዋለሁ ማለት ነው። ከዛ ቅመሞች እጨምራለሁ። ቅመም የአረብ ምግብ ካሪ ፓውደር ካሪ ይባላል። ባህር ካሪ እጨምራለሁ። ግማሽ ማንኪያ ካሪ ፓውደር። ቺክን መሳላ ይላል። መሳላ የሳሎና እኔ የምጠቀመው እዚህ ጋር ነው። ለማንኛውም ምግብ መጠቀም ትችላላችሁ እናንተ። ትንሽ ግማሽ ማንኪያ የሚሆን እሱን አደርጋለሁ። ይሄ ደግሞ የባህር ማለት ባህራት ነው የሚሉት ብቻ አላውቅም። የአረብ ምግብ እንትን ነው፣ ይቅርታ ባህራት ነው የሚሉት። በጣም ነው ደስ የሚለው ሽታው። ትንሽ ማንኪያ ባህሩን ጨምራላችሁ። እዚች ጋር ደግሞ ጨው አለኝ። ጨው ግማሽ ማንኪያ፣ በርበሬ ወይ ደግሞ ፓፕሪካ የሚሉት አረቦች ግማሽ ማንኪያ እንጨምራለን። ኩርኩም ወይ ደግሞ በኢትዮጵያ እርድ የምንለው እርድ ግማሽ ማንኪያ እንጨምራለን። ከዛ ፍልፍል አስወድ ወይ ደግሞ በኢትዮጵያ ቁንደ በርበሬ የምንለው ግማሽ ማንኪያ እንጨምራለን። ከዛ ከሞን ፓውደር ግማሽ ማንኪያ እንጨምራለን። ሳታበዙ ትንሽዬ ታያችሁ፣ ትንሽዬ እሱን እንጨምራለን። ከዛ ምን እናደርጋለን? አያችሁት? እናዋድራለን ማለት ነው አንድ ላይ። እኔ ለብቻ እንደዚህ የማደርግበት ዶሮውን ለብቻ ስለምጠብሰው ነው ማለት ነው። እኔ ሳሎና ስሰራ ዶሮውን ብቻ ጠብሼ ነው። ጥብስ ካረኩኝ በኋላ ምንድነው የማደርገው? ሳሎና ጨምራለሁ ማለት ነው። በሳሎና እንግዲህ እዚህ ጋር እንደምታዩት ያው ዘይት አግያለሁ። ቅመሙ ከመጨመሪያ በፊት ዘይት አቅልዬ እንትን ነበረ። ይኸው አሁን እጨማምረዋለሁ ማለት ነው። እንደዚህ እያደረኩኝ እጠብሰዋለሁ። ያው እንደዚህ አድርገን ከጨረስን በኋላ እናደርገዋለን። እስከሚጠበስ እንጠብቃለን ማለት ነው። ከዛ እንደዚህ እያደረግን እንገለባብጠዋለን ማለት ነው። ደግሞ ስትሰሩ ቀስ እያላችሁ ዶሮ የሚጠበስ ዶሮ በጣም ወደ አይናችሁ እንዳይራጭ ተጠነቀቁ። በተለይ መዳም ቤት የምትሰሩት ማለት ነው። ራሳችሁን ጠብቁ። ይሄ በጣም ነው ሰውን የሚያቃጥለው እና ተጠንቀቁ ውዶችዬ። እንደዚህ ያደርግ ከገለባበጥን በኋላ አሁንም እንጠብቀዋለን ማለት ነው። ትንሽ እስከሚቀላ ድረስ እንጠብቀዋለን።
እሺ ውዶችዬ እዚህ ጋር ደግሞ ድንች አለኝ ማለት ነው። ለምን ለሳሎና ማዘጋጀው ድንች አለኝ ከሳሎና ጋር እንደበለጥ ማለት ነው። ካሮት እናደርጋለን። ቤታችሁ ውስጥ ያለውን ችግር የለውም። የፈለገውን ኩድራ ወይ ደግሞ አታክልቶች ቤት ውስጥ ያላችሁን ማድረግ ትችላላችሁ። ግድ ያለ ሁሉም ቦታ ያለውን ግድ ማድረግ የለባችሁ። ቤት ውስጥ ያለውን ብቻ ትገዛውና ታደርጋላችሁ ማለት ነው። እዚህ ጋር ደግሞ በጅንጃል አለኝ። በጅንጃል አረብ ሀገር ውስጥ ታውቁታላችሁ። እንግዲህ እናውቀዋለ ብዬ አላስብም። በኢትዮጵያ እንኳን ምን እንደሚባል አላውቅም፣ ይቅርታ አድርጉልኝ። እዚህ ጋር ደግሞ ዛሃር አለ። ዛሃር አለኝ። እንቆራርጣለን ማለት ነው። እንደዚህ አድርገን እኔ በትላልቁ ነው የማደርገው። ድንቹንም እንደዚህ ካሮቱንም እንደዚህ ነው የማደርገው። እንግዲህ እንደምታዩት ዶሮዬ በስሎልኛል። አሁን እናውጣው ነው ማለት ነው። አያችሁ እንደዚህ ተቀላላችሁ በኋላ ዶሮውን እናወጣለን ማለት ነው። አያችሁ ይቅርታ አድርጉልኝ እንጂ ማለት ነው እዚህ ቤት እኔ የሰራሁት ዘይት እንደዚህ ዶሮ የጠበስኩበትን አልደፋውም ማለት ነው። በትንሹ ቀስ ብዬ ከላይ እንዲህ ደፋለሁ ማለት ደፋለሁ ሳይሆን ሽንኩርቱን አቁላላበታለሁ ማለት ነው። ለምን ሰውየው እዚህ ቤት አሰሪዬ እንደዚህ ጣምናውን ነው የቅመ ዶሮ ምናምን ስለሚፈልግ እንደዚህ አድርጌ አያችሁት፣ እንደዚህ አድርጌ አሁን ሽንኩርት ጨምርበታለሁ ማለት ነው። እንደዚህ አድርጌ የዶሮ የጠበስኩበትን እኔ አላፈስም ማለት ነው። ዘይቱን እዚህ ግማሽ ጠብ አድርጌበት እዚህ ከዛ ሽንኩርቱን አቅሏለሁ ማለት ነው። እንደዚህ ከሚቋላ እንጠብቃለን። እንደዚህ ጥብስ ብሎልኛል ሽንኩርቴ ማለት ነው። ትንሽ ቀላ ካለ በኋላ ከዛ ነጭ ሽንኩርትና ዝንጅብል እንጨምራለን። ከዛ አንድ ላይ ከዛ ግን ያልነገርኳችሁ ወይ ደግሞ ያላስፈየኋችሁ ነገር አለ። እዚህ ጋር ይሄንን የማያውቅ ሰው የለም። ወረጋር ይባላል። እዚህ ጋር ቅርንፍድ ወይ ደግሞ ሚስማር ነው የሚሉት አረቦች። እዚህ ጋር ደግሞ ቁንደ በርበሬ አረቦች ፍልፍል አስወጥ ሀባ ይሉታል። ከዛ እሱን እንጨምራለን ማለት ነው። ከዛ ቲማቲም እንጨምራለን። ቲማቲም እንጨምራለን። ከዛ እናዋህዳለን ማለት ነው። ከጨመርን በኋላ ትንሽ ይቅላላለን፣ እንከርነዋለን ለ5 ደቂቃ። እዚች ጋር ደግሞ የሩዝ ውሃ እንጥዳለን ለብቻው። እንደዚህ እናስጠጋና ለሩዝ የሚሆነ ነጭ ሩዝ ስለሚቀቀል ለሩዝ የሚሆነ እንጥዳለን ማለት ነው። እሳታችን ላይ እንደዚህ ካጥላለን በኋላ አያችሁት፣ ቲማቲሙን ካጥላለን በኋላ አሁን ቅመም እንጨምራለን። የዶሮ ላይ የጨመርነውን ቅመም በትንሽ ነው የምጨምረው ሳናበዛበት ማለት ነው። ለምን ካበዛችሁት በጣም እንትን ይላል፣
ቅመሙ በጣም ያስታውቃል ማለት ነው። አንድ አይነት ነው የምትጨምሩት ከቅድሙ ጋር ማለት ነው። በርበሬ፣ ጨው፣ ያው ጨው ግድ ነው። ፍልፍል አስወት ግማሽ ማንኪያ ፍልፍል አስወት ትንሽዬ። ለምን ዶሮ ቅመም ስላለው ብዙ አታርጉበት እሺ ውዶቼ። ቅድም ያሳየኋችሁ ባህር ካሪ ግማሽ ማንኪያ፣ ያሳየኋችሁ ቺክን መሳላ ሳታበዙበት እንደዚህ ታደርጉታላችሁ ማለት ነው። አንድ የዶሮ ማጂ እንጨምርበታለን። ለምን ጣምናው እንዲረዳችሁ ማለት ነው። የኩድራ ማጂ ሳይሆን የዶሮ ማጂ አንድ ሀባ ወይ ደግሞ አንድ ፍሬ እንጨምርበታለን። ከዛ አንድ ላይ እናንጥለዋለን ማለት ነው። ከዛም በመጨረሻም ቅድም ያዘጋጀሁት የካሮት በጅንጃል ድንች እና ዛህራ የምንለው አዘጋጅቼ አጥቤ ለእናንተ ብዬ ቪዲዮ እንዳይረዝም ብዬ ነው ያሳጠርኩት። አሁን ግን ምንድነው የምጨምረው እንጨምራለን ማለት ነው። ዛህራውን ለብቻ ጨምሩት። ለምን መሰላችሁ? ዛህራውን አሁን ከጨመራችሁት እንትን ይበላሽባችኋል ወይ ደግሞ በጣም ነው የሚደቀቅ የሚልባችሁ። ስለዚህ ዛህራውን ለመጨረሻ ላይ ጨምሩት እሺ። አሁን ድንቹንና ካሮቱን ጨምሩ ቶሎ ስለማይበስል እሱ ማለት ነው። እንዲህ ከጨመርን በኋላ አንድ ላይ እናደባልቀውና ከዛ ከቁሌቱ ጋር ማለት ነው እንከድነዋለን። ለ10 ደቂቃ ከድነነው በኋላ እናስቀምጥ። እንግዲህ እኔ ውሃ ትንሽ ጨምሬበታለሁ ውዶቼ። ለምን ትንሽ ሲቃጠልብኝ ያው ለእናንተ አላሳየውም እንጂ ውሃ ትንሽ ጨምሬበታለሁ ሊቃጠልብኝ ስል ማለት ነው። ውሃ ትጨምራላችሁ እናንተም። እዚች ጋር ደግሞ ጨው አለኝ። እሱ ደግሞ የምጠቀመው ለሩዝ ነው ማለት ነው። እዚች ጋር ሩዝን እጨምራለሁ። እንግዲህ እንትኑ እየበሰለልን ነው ማለት ነው። ያችሁት እየበሰለ ነው ማለት ነው። ቀስ ብሎ ይበስላል። እሱ የሚበስል አንድ 15 ደቂቃ እንጠብቀዋለን። አሁን እንከድነዋለን። አሁን ቆንጆ ነው እየበሰለልን ነው እንደምታዩት። ከዛ ቀጥል ቅድም የጠበስነው ዶሮውን እንጨምራለን ከላይ ማለት ነው። ከዛ አንድ ላይ አሁንም እናወጣለን ማለት ነው። ከዛ ፍል ውሃ እንጨምርበታለን ማለት ነው። እንግዲህ እንደምታዩት ውሃዬን ከልሽ ያለው ማለት ነው። አያችሁት? ውሃ ተከልሷል። ከዛ አሁን እስከሚንተከተክ ድረስ 15 ደቂቃ ከርነን እናስቀምጠዋለን ማለት ነው። እዚህ ጋርም እንደምታዩት እንግዲህ ሩዜ እየበሰለልኝ ነው። አያችሁት? አሁን ሩዜ በስሎልኛል። አሁን ላወጣው ነው ማለት ነው። ከዛ ወዶችዬ ሰልሰ ቲማቲም አያችሁ
ቲማቲም ሳልሳ 1-2 ማንኪያ ጨምርበታለሁ። 1-2 ብዙ አታብዙበት፣ ከበዛችሁ ጣዕምና ይቀየራል ማለት ነው። ቲማቲም ይልባቸዋል። ከዛ ቅድም ያስተረፍነው ዛራ መጨረሻ ላይ እንጨምራለን ማለት ነው። በመጨረሻም እነዚህ ይመስላል እንደምታዩት። እንደዚህ ነው አብቅቶልኛል። ሩዜንም እንደዚህ ቀጥዬ በሀር ባረት ጣሳ እንደዚህ ጨምሬያለሁ ማለት ነው። ይኸው በስሎልኝ አሁን ገጥመውና አስቀምጣለሁ ማለት ነው። በመጨረሻም እንግዲህ ወጤም ደርሶልኛል፣ ሳሎናዬ ደርሶልኛል። እንግዲህ ብዙዎቻችሁ ብዙ መዳሞች ቀጭን ይፈልጋሉ። ቀጭን ያልሆነ ሳሎናም ስለሚፈልጉ ያው እንደ ቤታችሁ ነው። እኔ ትንሽ ወፈር አድርጌዋለሁ፣ ውሃም ብዙ አላበዛሁትም። ለምን እዚህ ቤት ብዙ የቀጠነ ስለማይወዱ ማለት ነው። እና ውዶችዬ በዚህ ላይ እናበቃለን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከሚቀጥለው እንግዲህ ሰላም ሁኑልኝ። ባይ